ሌላው ሀብት ሆድ ነው። እስቲ ሆድ በሉ ሆድ በሉ ምናላችሁ? ሆድ በጣም ሀብት ነው፣ ጸጋ ነው፣ ጥሩ ጸጋ። መቤት ይህ እኮ አባ እኮ እንዲሁ ነው የሚለፈልፍ ሆድ ስላለው ባይበላ እንዴት ይቆማል? ሆድ ሀብት ነው እኮ እንዲህ ማፋችን እኮ በልቼ እኮ ዝም የምለፈልፍ መስላችሁ? ሆድ ሀብት ነው። ማባከን ግን አይገባም። እስቲ ማባከን ነው ምን አደረጋችሁ? ማባከን እንዲሁም ይገርማችኋል። ክርስቲያን የሚያገኙ አይበላም። ያን ጥርግ አይደረግ፣ ተጠንቅቆ ነው የሚበላው። በእውነቱ ጥርግ ስትበሉም ቅጥ ይኖራችሁ። እውነቴን አሁን ስትበሉ አበላልላችሁ ራሱ በመጽሐፍ ቅዱስ ተደርጓል። መጀመሪያ ከሰው አስቀድመ እጅህን አትስደድ። ሰው መጽሐፈ ሲራክ ምዕራፍ 34 ቆይተህ ስደድ። ይኸውላችሁ ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ በሉ ግቡ ይላል። ቶሎ አይሰድም እጁን። ሊቅ እኮ ነው። እመቤቴ ቆይ እጅህን አትስደድ። ምግቡ ይበቃናል አይበቃንም ብለህ አታጋን ይላል። አትገምግመው። ለዚህ ሁላ ሰው ይበቃል እንዲያት በረከተ እግዚአብሔር እንዳይለይ ወይ አንቆሳት ብለው እንዳት እጅህን ወጥ አትንከር። መጽሐፍ ቅዱስ እመቤቴ እጅህን ወጥ አትንከር። ስትበላ ምላስህን አታጩህ። ድስት ተሰው ፊት አትጥረግ። መሶቡን ወደፊት አትጎትት። ወላዲተ አምላክን መጽሐፍ ቅዱስ ላይ ያለ ነገር ነው። እየቀለድኩ እንዳይመስላችሁ። እያንዳንዷ ነገር አብዝተህ አትብላ፣ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል እያልኳቸው እኮ አሁን እኮ ሰጥመናል። እንቅልፍ አስጥሞን ዝም ማደር በቃ። ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ፣ እቅዱ ሰጠመ፣ ንጉዱ ሰጠመ፣ ሀገርም ሰጠመ። በወዳሞች ምክንያት አህያ ይመስል እየሞቱ ሁሉ መብላት ከእንስሳት መካከል እየሞተች የምትበላ አህያ ናት። አሁን እየሞተ እዚህ እየሞተ ስንት ወንድሞቻችን ያለ ቀባሪ በየተራራው እየቀሩ አሁንም ባለው ደግሞ ግጥም። ኧረ ተው ሆዳችሁን አታባክኑ። ሆድ እውነቴን ሆድ ባከነ ማለት ይሄ ነው።